መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ። ግን አንዳንድ ቀን በጠዋት የምትቸኩሉበት ነገር ይኖርና መዝሙረ ዳዊት ልጸልይ ብላችሁ ስታስቡ አይ መዝሙረ ዳዊት እስከመጨረስማ ይረፍድብኛል ብላችሁ ሳትጸልዩ ትወጣላችሁ። ማታም እንደዚሁ ድክም ብሏችሁ ትገቡና አይ ዛሬም አልችልም ብላችሁ ሳትጸልዩ ታድራላችሁ ማለት ነው። እኔ ወንድማችሁ ደግሞ ይሄ ችግራችሁ ስለሚገባኝ በፍትሐ ነገሥት ጠዋትና ማታ እንድንጸልያቸው የታዘዙትን አጫጭር 2 መዝሙሮች ይዤላችሁ መጣሁ። ይህ ቪዲዮ ብዙዎች ስለሚፈልጉት ሼር ኮፒ ሊንክ አድርጉልኝ እሺ። በነገራችን ላይ የምነግራችሁ በፍትሐ ነገሥት የታዘዘውን ነው እንጂ እኔ ከራሴ ከየት አመጣለሁ? በፍትሐ ነገሥት ላይ የታዘዝነውን ግን ልንገራችሁ። ጠዋት እንድንጸልይ የታዘዝነው መዝሙር 62 አምላኬ አምላኬ ገይሳቤከ አቤቱ አምላኬ ወደ አንተ ገሰግሳለሁ የሚለው በውስጡ ምን የሚል ቃል አለ መሰላችሁ? በጽባህ አነብብ ለከ እስመ ኮንከኒ ረዳእየ በጠዋት አናግርሃለሁ ለምን ረዳቴ ነህና ይላል። ስለዚህ ይሄንን ጸልየን መውጣት እንችላለን ማለት ነው። ማታ ደግሞ እንድንጸልይ የታዘዝነው መዝሙር 140 ነው። አቤቱ ወደ አንተ ጮኽሁ ስማኝ የሚለው ማለት ነው። እግዚኦ ጸራይኩ ኀቤከ በውስጡ ምን የሚል ቃል አለ መሰላችሁ? ላንብላችሁ። እስመ ኀቤከ እግዚኦ አዕይንቴ ብከ ተወከልኩ ኢታውፅአ ለነፍሴ አቤቱ አይኖቼ ወደ አንተ ናቸውና በአንተ ታመንኩ ነፍሴን አታውጣት ይላል። ምን ማለት መሰላችሁ? ስንተኛ አይናችንን እንከድናለን እና እንዲህ ብለን እንተኛለን ማለት ነው። አቤቱ አምላኬ ሆይ አይኔን የምከድነው በአንተ ስለታመንኩ ነውና በዚያው ነፍሴ እንዳትወጣ እርዳኝ፣ በዚያው እንዳልሞት እርዳኝ ማለት ነው። ስለዚህ እነዚህን 2 መዝሙረ ዳዊቶች ጠዋትና ማታ እንድንጸልይ በፍትሐ ነገሥት ታዘናል ማለት ነው። ሌላው የምስራች የምነግራችሁ ነገ ማታ እጅግ ጠቃሚ ነገር እሰራላችኋለሁ እና ፎሎ እያደረጋችሁ ነገ ማታን በጉጉት ጠብቁ። ፕሮፋይሌ ላይ ያለችውን የመደመር ምልክት እየተጫናችሁ ፎሎ አድርጉ። በጣም ጠቃሚ ነገር ታገኛላችሁ። የእውነቴን ነው የምላችሁ። ሼር ኮፒ ሊንክና ላይክማ እንዴት ይረሳል? ኮመንት ላይ ግቡና ደግሞ ስወጣም ስገባም አምላኬ ሆይ አንተ ጠብቀኝ እያላችሁ ጻፉልኝ። ክበሩልኝ። እወዳችኋለሁ።